የመጀመሪያው የዜና መጽሔት ዘገባችን ደሴ የሚገኙ የአማራ ክልል ተፈናቃዮችን አቤቱታና የባለስልጣናትን መልስ ይዟል። ሰሞኑን በደቡብ ወሎ ዞን አንዳንድ ወረዳዎች እንደ አዲስ ባገረሸው ውጊያ እጅግ በጣም ብዙ ተፈናቃዮች የደሴ ከተማን ማጨናነቃቸውን የከተማዋ ነዋሪዎችና ተፈናቃዮች ተናገሩ። አንዳንድ ተፈናቃዮች መኖሪያና ምግብ አላገኘንም ሲሉ፣ የዞኑ አስተዳደር ደግሞ አስፈላጊው ሁሉ እየቀረበ ነው ብሏል። አለምነው መኮንን ከባህር ዳር ዘገባ አለው። ህወሓት በአማራ ክልል የሚያደርገውን ወረራ በማስፋት በደቡብ ወሎ ዞን አንዳንድ ወረዳዎች ሰሞኑን በከፈተው ጥቃት ባለፈው ሳምንት ብቻ ከ250 ሺህ በላይ ወገኖች ከቀያቸው መፈናቀላቸውን የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታውቋል። በተፈጠረው ከፍተኛ የተፈናቃዮች ቁጥር ምክንያት በከተማዋ እንደ ልብ መተላለፍ እንኳን እንደማይቻል አንድ የደሴ ከተማ ነዋሪ ተናግረዋል። በእግር መረገጫ ኮስተ የሚጠፋ ድረስ ነው አሁን ደሴ በሰው ጠቅላላ ወጣው። አሁን ትናንትና በሀይቅ አካባቢ ያለው ጠቅላላ የሰው ለዘሪ አካባቢ ወረባቦ ጠቅላላ ሲመጣ አስቸጋሪ ነው። ጠቅላላ የተፈራቀው ብዛት በጣም ከባድ ነው። እግር መሄጃ የት እንደሚያድር የት እንደሚውል ራሱ እኮ የሚያስጨንቅ ነው። ለእግር መሄጃ ለመረጋገጥ እየተጋባ ነው። እንደ ገበያ የምትሄደው እንደ አየር ክፍተት የምታገኝበት ቦታ የለም። በጣም በሚገርም ሁኔታ ነው ሰው ፈልሶ የገባው። በቅርብ ርቀት በምትገኘው የኮምቦልቻ ከተማም ተመሳሳይ የተፈናቃዮች መጨናነቅ መኖሩን አንድ የዓይን እማኝ ለዶይቼ ቬለ አመልክተዋል። ከፍተኛ ያለ ቁጥር አዳዲስ ገብቷል። በቃ አሁን የተጠቁት ወረዳ ላይ ገብቷል። ወደዚህም ኮምቦልቻ በተለይ በጣም ተጨናንቋል። በቅርቡ ከተፈናቀሉት መካከል በደሴ ከተማ የሚገኙ ተፈናቃዮች የመኝታና የምግብ እጥረት እንዳጋጠማቸው በስልክ ገልጸዋል። ከሻቸው 10 ብር 5 ብር የሚሰጡ ካለለ በቀር ምንም የሚበላ ነገር ዳኒ ቦራ አካባቢ በረንዳው አለ። እስከ በረንዳው እንተኛለን። ወርታይ ደግሞ ብርድ አለ፣ ከዝቃዜ አለ። በዚህ ደግሞ ተስተካላይ ደረጃው ላይ ተቆጥቷል። ተመስገን የምትለው አጋጣሚ ሀገራችን ስለሆነ ያው በዚህ ተኩስ ልማታ ነገር የለም እንጂ ብርዱ ራሱ ከጥቂት ይመጣል። እንግዲህ ብዙ ሰዎች በመቶ የሚቆጠሩ ሌጋሪታ ወረፋ ያዙ አሉ። እንደዚህ ልጆቹን በመሀል እያስተኛለ እኛ ደግሞ ዳር ላይ ጥቅና እንዳይበርዳቸው ብቅ ብለህ ስታይ እኮ አፈር ነው የሚመስል ሰው መስሎ አይታይም። በቃ ያለው ችግር ያው እዚህ ምንተኛው በረንዳ ላይ ነው። እስካሁን ከመጣ ግን ምንም ነገር ያገኘነው ነገር የለም። እስካሁን ያውም ከሰው ተጠግተን ነው። ሌላ እንደዚህ ያገኘነው ምንም ነገር የለም። ቀደም ሲል ከቆቦ ተፈናቅላ በደሴ አዲስ ፋና ትምህርት ቤት ተጠልላ የምትገኘው ሌላዋ ተፈናቃይ በትምህርት ቤቱ 700 ሆነው ይኖሩ እንደነበር አመልክታ ሰሞኑን በተፈጠረው ችግር 300 ተፈናቃዮች እንዲጨመሩ ሆኖ በተጨናነቀ ሁኔታ ላይ እንደሚገኙ አስረድታለች። በረንዳ የሚያድሩ አሉ። ውጭ ለውጭ ዝም ብለው በየሳሩ የሚያድሩ አሉ። ክላስ ያልያዙ የሚበሉትም የሌላቸው አሉ። ደግሞ በውጭም በበረንዳ ላይ ጭራሽ ሜዳ ላይ የሚታዩ አሉ። በጣም አስቸጋሪ ነው። ደግሞ ትናንትና ባለው ነገሮች በጣም ብዙ ሰው ነው የገባው። እዚህም ከኛ ውጭ ራሱ መጀመሪያ 700 ምናምን ህዝብ ነበርና አሁን ግን 1000 ምናምን ገብተናል። በአማራ ክልል የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ መሳይ ማሩ በበኩላቸው አንዳንድ ረጅ ተቋማትና ግለሰቦች ከመስሪያ ቤታቸው እውቅና ውጭ በተናጠል እርዳታ ያደርጉ እንደነበርና ይህም የፍትሃዊነት ጥያቄ በማስነሳቱ ማንኛውም እርዳታ በተቋቋመው ኢንሲደንት ኮማንድ ፖስት በኩል እንዲያልፍ በመደረጉ ችግሩ እየተፈታ ነው ብለዋል። አንዳንዴ የሚገኘው እርዳታ ከተፈናቃዮች ቁጥር ስለማይመጣጠን በመስፈርት ቅድሚያ ለሚሰጣቸው ስለሚሰጥ ይህም የቅሬታ ምንጭ የሚሆኑበት ጊዜ እንዳለም ጠቁመዋል። ከፍትሃዊነት ጋር ተያይዞ የሚነሱ ጥያቄዎች አሉ። እኛ ማንኛውም ሪሶርስ ወደ አንድ ቋት መጥቶ ያለውን ክፍተት ያለውን ጋፕ ማዕከል አድርገን ተደራሽ ማድረግ አለብን፣ ፍትሃዊ ማድረግ አለብን። ሰው በመሰለው ማንኛውም ኤንጂኦ ወይንም ባለሀብት ወደ በመሰለው እየሄደ ትምህርት ቤት ላይ የሚሰጥ ከሆነ ፍትሃዊነት ክላስ ደግሞ ተደራሽ አናደርገውም። ወደ አንድ ቋት በሚል አጀማመራችን ላይ የነበረ ክፍተት ነበረ። አሁን ላይ በየቀኑ በየጊዜው እየገመገም እንደዚሁ መረጃ እየሰጠን ጉዳዩን ለማስተካከል ጥረት ተደርጓል። የመኖሪያና የዕለት ምግብ እርዳታን በተመለከተ አሁን ሁሉም ተፈናቃዮች በተገኘው መጠለያ እንዲገቡ መደረጉንም ተናግረዋል። የዕለት እርዳታ አቅርቦት በትራንስፖርት ችግር ምክንያት መዘግየት የነበረ ቢሆንም ከትላንት ጀምሮ ግን እየቀረበ መሆኑን አመልክተዋል። ሁሉም ትምህርት ቤቶች አሁን ለዚህ አገልግሎት እንዲውሉ
ኮማንድ ፖስት ወስኗል። በዚህ መልክ አገልግሎት እየተሰጠ ነው። ያላለቁ የመንግስት ቢሮ ግንባታዎች የመንግስት ሼድ ሆነው አገልግሎት የማይሰጡ አሉ። የባለሀብት ሼድ ሆነው አገልግሎት የማይሰጡ አሉ። ባለሀብቶቹን እያወያየን ይገዛ ድጋፍ እያደረጉልን ነው። ከዚህ ውጭ ግን ድንኳን ነው የተጠቀምነው። ከ40 በላይ ድንኳን ተክለናል። ገራዶ የሚባል አካባቢ ላይ ወደ 25 ድንኳኖች ተክለናል። የምግብ እንደዚህ አልባሳት በማቅረብ በኩል ላይ ጥረቶች ነበሩ። ትናንት ወዲያም ጀምረናል። ዛሬም የበለጠ እናጠናክራለን የሚል ሀሳብ ነው ያለው። በአማራ ክልል በጦርነቱ ምክንያት ብቻ ከ1,700,000 በላይ ወገኖች ተፈናቅለዋል። አለምነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። መንግስት በህገወጥ መንገድ በጠመንጃ ችግር እፈታለሁ ከሚለው ኃይል ውጪ ካሉት ጋራ ባዘጋጀው የሰላም ፍኖተ ካርታ ላይ ለመነጋገር በዝግጅት ላይ መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር ገልጿል። ይህ የተገለጸው የሚኒስቴር መስሪያ ቤቱ ቃል አቀባይ ዛሬ በሰጡት ጋዜጣዊ መግለጫ ላይ ነው። በጋዜጣዊ መግለጫው ህዝባዊ ወያኔ ሓርነት ትግራይ ህወሓት መቀሌ ከተማ ውስጥ ለጦር መሳሪያ መጋዘን ጥገናና መሳሪያ የሚጠቀምባቸው ቦታዎች ላይ የተፈጸመው የአየር ድብደባ ንጹሃንን ኢላማ እንዳላደረገም ተነግሯል። ሶሎሞን ሙጬ ከአዲስ አበባ ጋዜጣዊ መግለጫውን ተከታትሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በመግለጫቸው ኢትዮጵያ ባለፈው ሳምንት በአዲስ አበባ የተደረገው የአፍሪካ ህብረት የሚኒስትሮች መደበኛ ስብሰባን ተጠቅማ ወቅታዊ ሁኔታዎችን ለማስረዳት ተጠቅማበታለች ብለዋል። የአውሮፓ ህብረትም ሆነ ሌላው ዓለም አቀፍ ማህበረሰብ በኢትዮጵያ ላይ የያዘውን አቋም በተመለከተም የመንግስታቸውን አቋም እንዲህ ገልጸዋል። መፍትሄዎቹ አሁን አውሮፓ ህብረት ውስጥም አይደለም፣ አፍሪካ ህብረት ውስጥም አይደለም፣ አረብ ሊግ ውስጥም አይደለም ያለው የኛ ሀገር ጉዳይ መፍትሄው እዚህ ነው። ለዚህ ነው ኢትዮጵያ መር እነዚህ ከሚነሱት መፍትሄው ይሄ ውስጥ ጉዳያችን ነው እና ኢትዮጵያ መር የሆነ ነገር ግን አፍሪካ የሚደግፈው አፍሪካ ይደግፈን። በህዳሴ ግድብም እኛ ሶስታችን እንበቃለን፣ ነገር ግን አፍሪካ ይደግፈን። ከዛ ውጪ አትላንቲክ ማዷን ወስደውም የሚል ነው። በሰሜኑ የሀገራችንም ጉዳይ ይሄ ውስጥ ጉዳያችን ነው። በውስጥ ጉዳያችን አትግቡ። በእርዳታ እህል ሰበብ በጆኒያ ውስጥ ሳተላይት ኮሙኒኬሽን መሳሪያ የጫናቱ አታምጡ፣ ጥይት አታምጡ፣ ባዙቃ አታምጡ። ይሄ ነው እያደረጋችሁ ያላችሁት። በህዳሴ ግድብ ዙሪያ አዲስ ነገር የለም ተብሏል። መቀሌ ላይ ሰሞኑን እየተደረገ ባለው የአየር ድብደባ ንጹሃን ኢላማ አለመሆናቸውንም አስረድተዋል። የማዕቀብን ስጋት በተመለከተ ተጠይቀው ሲመልሱም እነዚህ ሰዎች ለምንድን ነው ማዕቀብ የሚጥሉት ወይም ማዕቀብ እንጥላለን ብለው የሚፎክሩት የሚለውን ነገር ስናነሳ በሁለት ምክንያት ነው። አንዱ ሺር ኢግኖረንስ ነው፣ ስለማያውቁ ነው በመሬት ላይ ያለውን የሚል ሰው አለ። ውሸት ነው። እኛ ሰዎች ስላስረዷቸው የሚል ነገርም አለ። የተወሰነ ቦታ በዛ ምክንያት ክፍተት የተፈጠረበት አለ። ሳተላይታቸው እንኳንና በየቦታው ያለውን ነገር በየጓዳው ብዙ ነገር የሚሰልሉ ሰዎች ናቸው። ካለማወቅ አይደለም። በዋናነት ጥቅም ነው። ዴሊብሬት ሂፖክሪሲ ነው። በፈርም የተገዛለ፣ በገንዘብ የተገዛለ ኦልሬዲ ያን ጥቅም የሚያራምዳለ ያ ካምፓኒ የገዛው ነገር ኦልሬዲ ከዛ ጋር ይሄዳል ነው መልሱ። ታዲያ ምንድነው? የኢትዮጵያ ህዝብ አንድነት ብቻ ነው። የኢትዮጵያ ህዝብ ትብብር ብቻ ነው። የኢትዮጵያ ህዝብ ጥንካሬ ነው። አይ ፍጹም ይሄን አትችሉም ብሎ ኖ ማለት ነው። እንደዛ ፕሪቬል ያደረጉ ሀገሮች አሉ። ፕሪቬል ማድረግም ይቻላል። ኢትዮጵያ የተለየች ልትሆን አትችልም። ከኢትዮጵያ እንዲወጡ በተደረጉት 7 የተባበሩት መንግስታት ሰራተኞች ኢትዮጵያ ሆስፒታል በመስራት ስም በሽታ የሚያሰራጭ ሰራተኛ አያስፈልግም በሚል የመንግስትን አቋም ገልጸዋል። እነዚህ 7ቱ ሰዎች የዩኤን ሰዎች አይደሉም። የዩኤን መሪ የተከተሉ አይደሉም። የዩኤንን ህግ እያፈረሱ ነው ተብሎ ነው የተነገራቸው። ይሄ ኦልሬዲ ተነግሯቸዋል። አልተነገረንም ካሉ ማለት ይችላሉ፣ ሊክዱ ይችላሉ። ግን ኦልሬዲ በእነሱ ምትክ ሌላ አምጡ። ተቋማቱ አሉ። ተቋማቱን ህግና ደንብ ተከትሎ የሚሰሩ በአገር ውስጥ ጣልቃ የማይገቡ ኢትዮጵያ ውስጥ ሆስፒታል በመክፈት ስም በሽታ የሚያሰራጩ ኢትዮጵያ ውስጥ ንጹህ መጠጥ በመክፈት ስም ሀገር እየቆፈሩ የሚውሉትን አያስፈልጉም ነው ፒሪድ። ይሄን ደግሞ ማንንም ኩሩ ሀገር ይላል። ትናንሽ ሀገሮች ትንሽ ትልቅ መሆንን አይጠይቅም። ሀብታም ድሃ መሆንን አይጠይቅም። ያደገ ያላደገ መሆንን አይጠይቅም። አገር መሆንን ነው የሚጠይቀው። እንደማንም ኩሩ ሀገር ይሄን ነው የሚያደርገው። ይሄን ካላደረገ ሀገር አይደለም ማለት ነው። ግን በእርግጥ ዓለም ፌር አይደለች። ኮንስኮንስ አለው። ቢተር ነው ኦፍ ኮርስ። የሱዳንና የግብጽ ሰሞነኛ ወታደራዊ ልምምድን በተመለከተ ለቀረበላቸው ጥያቄ መብታቸው ነው፣ ነገር ግን በኢትዮጵያ ሉዓላዊነትና ደህንነት ላይ የተቃጣ ከሆነ መልሱ ባይሞክሩት ይሻላል ነው ብለዋል። የሚያሳስበን የህዝባችን ህብረት ነው ካሉ በኋላም መንግስት በህገወጥ መንገድ በጦር መሳሪያ ችግር እፈታለሁ ከሚለው ኃይል ውጪ ያለው ጋር ለመነጋገር የሰላም ፍኖተ ካርታ ማዘጋጀቱንና እየሰራበት መሆኑንም ጠቅሰዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
ቀጣዩ ዘገባ ደግሞ ወደ መቀሌ ነው የሚወስደን። በዚህ ሳምንት ትናንት በመቀሌ ከተማ ላይ ለሶስተኛ ጊዜ በተካሄደው የአውሮፕላን ጥቃት ጉዳት የደረሰባቸው 15 ሰዎች ለሕክምና መምጣታቸውን አይደር ሪፈራል ሆስፒታል አስታውቋል። በአውሮፕላን ጥቃቱ መስፍን ኢንዱስትሪያል ኢንጂነሪንግን ጨምሮ በአካባቢው በሚገኙ መኖሪያና ንግድ ቤቶች፣ መንግስታዊና የግል ተቋማት ተጎድተዋል። በአጠቃላይ በዚህ ሳምንት በመቀሌ በተፈጸሙ 3 የአውሮፕላን ጥቃቶች 3 ሰዎች መሞታቸውንና ከ20 በላይ ደግሞ መቁሰላቸውን የዓይን እማኞችና ሆስፒታሎች ገልጸዋል። ሚሊዮን ዘገባ አለው። የትላንትናው የአየር ጥቃት ከጠዋቱ 4 ሰዓት ከ25 ደቂቃ ሲል የተፈጸመ ሲሆን በሰኞ ዕለቱ ተመሳሳይ ጥቃት ተደናግጦ የነበረው የመቀለ ህዝብ ወደ ተጨማሪ ስጋት የከተተ ሆኗል። ከአውሮፕላን ጥቃቱ በኋላ ከፍተኛ ጭስ ወደ ታየበት መስፍን ኢንዱስትሪያል ኢንጂነሪንግ ወደ ተባለው ኩባንያና አካባቢው ተጉዘን እንደታዘብነው የፋብሪካው ወርክሾፕ ተቃጥሏል። የኢንዱስትሪው ሰራተኞች ተጎድተዋል። በአካባቢው የሚገኙ መኖሪያና ንግድ ቤቶች ተጎድተዋል። በተመሳሳይ ደግሞ በቅርብ ርቀት ያሉ የሐምሊን ፌስቱላ ማዕከልና መቀለ ሆስፒታል ህንፃዎች መስታወት ተሰባብረዋል። ጥቃቱ በመስፍን ኢንዱስትሪያል ኢንጂነሪንግና በአካባቢው ሲደርስ በቦታው የነበረው የድርጅቱ ሰራተኛ ኃይለማርያም ተክላይ በድብደባው ጉዳት ደርሶባቸው አይደር ሪፈራል ሆስፒታል እየታከሙ ካሉ ተጎጂዎች መካከል ነው። ስራ ሰዓት አቲና normal ስራ ላይ ሰራና ለሃለና ብለ ሐሰናዮ በስራ ሰዓት ገብተን ስራችን እየሰራን እያለ ነው ሳናስበው 4 ሰዓት አካባቢ አውሮፕላኗ የመጣችው። የጦር አውሮፕላኗ ድምጽ ሰምተን ልንወጣ ስንል ድንገት የጣለችው ቦምብ ባንድ የምንሰራበት አዳራሽ ወደቀ። እኔ በግቢው ግን ከወደቀበት ትንሽ ራቅ ብዬ ነበር የነበርኩት። ፍንጣሪው ነው ያገኘኝ። ደህና ነኝ። ለምን በእኛ ላይ እንደተፈጸመ ምንም አልገባኝም። የማይገባ ነገር ነው የተፈጸመው። ወላይ ጉባ ነገር የተፈጸመና ከቢዲ ሁኔታት ሌላ የጦር አውሮፕላኑ ጥቃት የዓይን ምስክር አነጋግረናል። ስሜ ዘላለም ተቀጥ ይባላል ነው። የዚህ ጣቢያ መስፍን ነዋሪ ነኝ። እዚህ አሁን የምንገኝበት አካባቢ ምንም የህዝብ ሰፈር ነው። አካባቢው መስፍን ኢንዱስትሪ ይባላል። እዚህ አካባቢ ደግሞ የሆኑ ህዝብ የሚኖርበት አካባቢ ቦምብ ጥላለች። በግምት ሰዓቱን አልያዝኩትም። ወደ 4:30 አካባቢ ይሆናል። 4:20 አካባቢ ይሆናል። መጀመሪያ የአውሮፕላኗ ድምጽ ሰማን። ከዛ በኋላ ከድምጹ በኋላ ደግሞ ያው ከፍተኛ ፍንዳታ ሰማን። ያው አጋጣሚ እኔ እያየሁት ነበር። አሁን እኛ ከፍተኛ የሆነ ፍንዳታ ሰምተን ወደ ፍንዳታ ያለበት አካባቢ መጣን። ከመጣን በኋላ እዛ አካባቢ 1-2 ሰዎች የወደቁ ነበሩ። ስለዚህ የአካባቢ ህንጻዎች ፈርሷል። የሲቪል ቤቶች በሙሉ ፈርሷል። የንግድ ቦታዎችም አሉ። እዚህ ጠላ ምናምን የሚሸጥበት አካባቢም አለ። የመኖሪያ ቤቶችም አሉ። እዛ ህፃናት ሲጫወቱ ነበሩ። እኛም የነበርንበት አካባቢ ፍንጣሪ መጥቶ እኛ አካባቢ ወጥቷል። ድርጊቱ በአጠቃላይ ግን በጣም የሚኮነንና ከአንድ መንግስት ነኝ ከሚል አካል የሚጠበቅ አይደለም። ዓለም አቀፍ ማህበረሰብ ሊያወግዘው የሚገባ ተግባር ነው ብዬ ነው የማምነው። ትላንት የአውሮፕላን ጥቃት ከደረሰባቸው ተቋማት መካከል የሆነው መስፍን ኢንዱስትሪያል ኢንጂነሪንግ የትናንሽና መካከለኛ መጠን ያላቸው መኪኖች እንዲሁም የግብርና ትራክተሮች መገጣጠሚያና ጥገና ድርጅት ነው። አይደር ሪፈራል ሆስፒታል ከትላንትናው የአውሮፕላን ጥቃት ጋር በተያያዘ የሞተ ሰው እንደሌለ ገልጾ ይሁንና በ15 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱ አስታውቋል። በሆስፒታሉ የድንገተኛ ሕክምና አገልግሎት ዳይሬክተር ግርማ ይለጋስ ወዲያው ወደኛ የመጡ 5 ታካሚዎች ነበሩ። አሁን ቁጥራቸው 15 ታካሚዎች ደርሰዋል። ከነዚህ 15 በተለይ ደግሞ ሁለቱንም ወዲያው ወደ ኦፕሬሽን ክፍል የገቡበት ሁኔታ አለ። ከነዚህ 15 ታካሚዎች አንደኛዋ ህፃን ነች፣ ከ5 ዓመቷ ነች። አንደኛዋ ደግሞ አዳልት ሆና ማለት ከ18 ዓመት በላይ ሆና እርጉዝ ነች። ስለዚህ የሷ ሁኔታም የልጇ ሁኔታም ክትትል እየተደረገላት ይገኛል። ከመቀለ ውጪ በሌሎች የትግራይ አካባቢዎች የአውሮፕላን ጥቃት ስለመፈጸሙ ከክልሉ አስተዳደር ለማረጋገጥ ያደረግነው ጥረት አልተሳካም። ሁሉም የግንኙነት መስመሮች በመዘጋታቸው በስልክም ለማረጋገጥ አልተቻለም። ከመቀለ ውጪ በአውሮፕላን ጥቃት ተጎድቶ ወደ አይደር ሪፈራል ሆስፒታል የመጣ ተጎጂ እንደሌለ ግን ከሆስፒታሉ ተረድተናል። ህወሓት የሚመራው የትግራይ ክልላዊ መንግስት የኢትዮጵያ መንግስት በቀቢጸ ተስፋ ንጹሃንን ማዕከል ያደረገ ድብደባ በመቀለ እያካሄደ ነው ሲል ይከሳል። የኢትዮጵያ መንግስት በበኩሉ ይህ አይቀበልም። ለዲደብሊው ዘገባ ሚሊዮን ኃይለ ሥላሴ መቀለ። አድማጮች፣ ሚሊዮን ማምሻውን እንደዘገበው ደግሞ ዛሬ ጥቅምት 11 ቀን 2014 ዓ.ም ከቀኑ 9 ሰዓት ከ25 ደቂቃ
በመቀሌ የአውሮፕላን ጥቃት ተፈጽሟል ሲሉ በስፍራው የነበሩ የዓይን ምስክሮች ተናግረዋል። ጥቃቱ በመቀሌ ሰሜን አቅጣጫ ላጪ ተብሎ በሚታወቅ አካባቢ መድረሱን፣ በሰው ላይ የደረሰ ጉዳት እንደሌለም የጠቀሰው ሚሊዮን የጦር አውሮፕላኑ ዛሬ ከቀኑ 9 ሰዓት ከ25 ጀምሮ በመቀሌ ሰማይ ላይ ሲያንዣብብ ከፍተኛ የጸረ አውሮፕላን መቃወሚያ ተኩስ ይሰማ ነበርም ብሏል። ወደ ቀጣዩ ዘገባ ነው የምናልፈው። የኢትዮጵያ ብሔራዊ ምርጫ ቦርድ በቤንሻንጉል ጉሙዝ ክልል በታህሳስ 21 2014 ስድስተኛውን ምርጫ ለማካሄድ ያስችላል ያለውን ጊዜያዊ መርሃ ግብር ይፋ አድርጓል። በቤንሻንጉል ጉሙዝ በ17 ምርጫ ክልሎች ምርጫ እንዳልተካሄደ ቦርዱ ትናንት በማህበራዊ ገጹ ገልጿል። ምርጫን አስመልክቶ ከክልል መስተዳድሮችና ጸጥታ አካላት እንዲሁም ከፓርቲዎች ጋር ተከታታይ ምክክሮችን ሲያከናውን መቆየቱንም ቦርዱ አስታውቋል። ዶይቼ ቬለ ያነጋገራቸው በክልሉ የሚንቀሳቀሱ የተቃዋሚ የፖለቲካ ፓርቲዎችና የክልሉ ብልጽግና ፓርቲ በምርጫ ቦርድ ጊዜ ሰሌዳ መሰረት ምርጫ መካሄድ አለበት የሚል አቋም እንዳላቸውና እየተዘጋጁ መሆኑን ተናግረዋል። ምርጫው ከመካሄዱ በፊት በአካባቢው ለሚታየው የሰላም መደፍረስ መንግስት መፍትሄ እንዲፈልግ ጠይቀዋል። ነጋሳ ደሳለኝ ካሶሳ ዝርዝር ዘገባ አለው። በመስከረም 20 2014 ዓ.ም በቤኒሻንጉል ጉሙዝ ክልል ይካሄዳል ተብሎ የነበረው ምርጫ በጸጥታ ችግር ምክንያት ላልተወሰነ ጊዜ ተራዝሞ ነበር። የብሔራዊ ምርጫ ቦርድ ትናንት ይፋ ባደረገው የጊዜ ሰሌዳ መሰረት ደግሞ በታህሳስ ወር ምርጫ በክልሉ እንደሚካሄድ ጠቁመዋል። በቤኒሻንጉል ጉሙዝ ክልል ከሚንቀሳቀሱት ተፎካካሪ ፓርቲዎች መካከል አንዱ የሆነው የቤኒሻንጉል ህዝቦች ነጻነት ንቅናቄ ምርጫ ብሔራዊ ምርጫ ቦርድ ባወጣው ጊዜ ሰሌዳ መሰረት መካሄድ አለበት ያሉ ሲሆን የክልሉ ሰላም ጉዳይ መሻሻል እንዳለበት ተናግረዋል። ፓርቲው ሊቀመንበር አቶ አብዱል ሰላም ሸንግል በክልሉ የሚስተዋለው የጸጥታ ችግር መቀረፍ እንዳለበትና ተፎካካሪ ፓርቲዎች ወደ ዞንና ወረዳዎች በመንቀሳቀስ የምርጫ ቅስቀሳ የሚያደርጉበት ሁኔታ መመቻቸት እንዳለበት አስታውቀዋል። እስካሁን ከፍተኛ ጸጥታ ችግር አለ በሚል አስቻይ ሁኔታ የለም የሚል አቋም ነበረን እንደ ድርጅት። አሁን ደግሞ ምርጫ ቦርድ ጊዜያዊ ስኬጁል አውጥተዋል። ምርጫ መካሄድ እንዳለበት የኛ እምነት ነው። አሁን ባለው ሁኔታ ግን ምናልባት ከታህሳስ ወር ወይ በሚቀጥሉት ወራቶችን እንግዲህ የጸጥታ አካላትም እቅድ አውጥተዋል። አካባቢውን ሰላም ለማረጋጋት ተጠናክሮ የተሻለ ሰላም ከተፈጠረ እኛ በድርጅት ምንም ችግር የለብንም ምርጫው እንዲካሄድ። አሁን ባለው ሁኔታ ግን ትንሽ ያስቸግራል። በመሰረቱ ምርጫ የሚካሄደው በሰላማዊ በሆነ አትሞስፌር ውስጥ ስለሆነ ይሄ መንግስት ትልቅ አሳይመንት አለበት። ይሄ ነው በእኛ በኩል ያለው። ሌላው በቤኒሻንጉል ጉሙዝ ክልል የሚንቀሳቀሰው የቦሮ ዲሞክራቲክ ፓርቲ በበኩሉ በክልሉ የሚገኘው የተፈናቀሉ ዜጎች በምርጫ የመሳተፍ እድል ሊያገኙ ይገባል ብለዋል። በክልሉ ምርጫ ያልተካሄደባቸው አካባቢዎች ከዚህ ቀደም ጳጉሜ 1 ለማካሄድ ተወስኖ የነበረ ሲሆን በነበረው የጸጥታ ችግር ምክንያት ለሁለተኛ ጊዜ ተራዝሞ እንደነበር የፓርቲው የፖለቲካ ዘርፍ ኃላፊ አቶ ዮሐንስ ተሰማ ተናግረዋል። ምርጫ ሰላማዊ በሆነ መልኩ ለማካሄድ መንግስት በክልሉ ሰላም ማስፈን እንዳለበትም ጠቁመዋል። መንግስት ሙሉ አቅሙን አሟጦ ሰላም እንዲያሰፍንና ምርጫ መካሄድ እንደሚኖርበት እኛም እናምናለን። ስለዚህ ታህሳስ 21 ቀን 2014 ዓ.ም በመተከል ዞን፣ ካማሽ ዞን እና በአሶሳ ዞን ደግሞ ምርጫ ያልተካሄደባቸው ምርጫ ክልሎች ምርጫ ይካሄዳል የሚል እምነት ነው ያለን። በእኛ በኩል መንግስት ምርጫው ስለሚካሄድ ብሎም ሳይሆን በአጠቃላይ ሰላምና መረጋጋትን ማስፈን ግዴታ ስላለበት ያለውን ሙሉ አቅም በሙሉ አሟጦ ተጨማሪ ኃይልም አሰማርቶ ይሄ የሚረብሸውን ኃይል በመምታት ለምርጫው ምቹ ሁኔታዎችን ማመቻቸት አለበት ብለን በስኬጁሉ መሰረት እየተዘጋጀን ነው የምንገኘው በምርጫው ላይ ለመሳተፍ ማለት ነው። የቤኒሻንጉል ጉሙዝ ክልል ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ካሚል አሚድ በበኩላቸው ህግን ከማስከበር ጎን ለጎን በብሔራዊ ምርጫ ቦርድ ውሳኔ መሰረት ምርጫ መካሄድ አለበት የሚል አቋም እንዳላቸው ተናግረዋል። ዝግጅት ያደርገን ነው ከመጀመሪያ ጀምሮ ስኬጁሉ ስንጠብቅ ስለነበረ አሁን ደግሞ ይፋ ከተደረገ በኋላ ያው የሚያስፈልጉ ዝግጅቶች ያደረግን ስለሆነ በዛ ልክ አሁን እየሰራን ያለ ነው። በቤኒሻንጉል ጉሙዝ ክልል ከዚህ ቀደም ሰኔ 14 2013 ዓ.ም በክልሉ በአሶሳ ዞን በ302 የምርጫ ጣቢያዎች ምርጫ ተካሂዶ የነበረ ሲሆን በወቅቱ ተፈጠረ በተባለው የድምጽ መስጫ ወረቀት እጥረትና በኮድ ስህተት ምርጫ በተወሰኑ የምርጫ ጣቢያዎች የድምጽ አሰጣጥ ሂደቱ መቋረጡ ይታወሳል። በዞኑ ከ360 ሺህ በላይ ዜጎችም የምርጫ ካርድ ወስዶ እንደነበር በወቅቱ በብሔራዊ ምርጫ ቦርድ የቤኒሻንጉል ጉሙዝ ክልል ቅርንጫፍ ጽህፈት ቤት ገልጾ ነበር። በክልሉ ብልጽግና ፓርቲን ጨምሮ 6 የፖለቲካ ፓርቲዎች በምርጫ ይሳተፋሉ ተብሎም ይጠበቃል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።